ዳጄ ሟርተኛን ዝም ብለህ አትቀበለው። የሚናገራቸውን ቃላቶች ዝም አትበለው። ለምን መሰለህ? ሟርት ወይ እርግማን ይሰራል። ሰዎች በጣም ሟርተኛ የሆኑ ሰዎች ከሩቅ አይመጡም፣ የቅርብህ ሰዎች ናቸው። ስለዚህ በጎ በሚመስል ቃላቸው አይ ያንተ ህይወትማ እንደዚህ ነው፣ አይ ያንተ ስራማ እንደዚህ ነው፣ አንተ እኮ እንደ ስራህ ቢሆን እንደዚህ ነበር፣ ግን እንደዚህ አይደለም፣ ያንተን ህይወት ፈጣሪ ያሳየኝ በሚል ተልካሻ የእርግማን ቃል ወይም ደግሞ ሟርት በሚባለው ያንተን ህይወት ማበላሸት ይችላሉ። ስለዚህ ይሁንኑ ራሳቸው የሚጠቀሙበትን የእርግማን ቃል ከዛው ላይ በራሳቸው ህይወት ላይ እንዲፈጸም አንተም መልሰህ በተናገሩት ልክ ተናገራቸው። ያ ቃል ከነራሳቸውና ከነሱ ቤተሰብ ላይ እንዲሰራ ይሆናል። ከዛ ውጪ የሟርትና የእርግማን ቃል በህይወት ሲወረወር የመስራት እድሉ ከፍተኛ ነው። ዝም ካልክ ደግሞ አሜን ይሁንብኝ እንደማለት ይቆጠራል። ስለዚህ ሟርተኛ ሰው በህይወት ሲያሟርትብህ ወይም ደግሞ የእርግማን ቃል በሚመስል መልኩ ወደ ህይወት ሲወረውር ያ ቃል በአየር ላይ ተንጠልጥሎ ቆይቶ በጎ የሆኑ እድሎች ወደ አንተ በሚመጡበት ሰዓት ይህን ቃላት ሰይጣን እንደ መሳሪያ በመጠቀም የሚመጡ ወደ ህይወት የሚመጡ በጎ የሆኑ እድሎችን ለማክሸፊያነት ይጠቀማል። ስለዚህ አንዳንድ ሟርተኛ ሰዎች በህይወትህ ለማሟረት ሲሞክሩ ማንንም ሳሰማ እነሱ ራሳቸው የተጠቀሙበትን ቃል በመጠቀም እነሱ ላይ እንዲሆን ተናገር። ዝም አትበል። ዝም የሚባልበት ቦታና ጊዜ አለ። በህይወትህ ሟርት የሚናገሩት ሰዎችን ግን ዝም አትበላቸው ወዳጄ።